የሰሞኑ ተደጋጋሚ ጥያቄያችሁ ከአሊባባ፣ አማዞን፣ አሊኤክስፕረስ እና ሺን ላይ ብናዝ ምድረ ልዩነቱ ምንድነው? አንዱ ከአንዱ ተመሳሳይ የሚያደርጋቸው የሚል አይነት ጥያቄ ነው። አሊኤክስፕረስን ብንወስድ ከአንድ እቃ ጀምራችሁ እስከፈለጋችሁት እቃዎችን ማዘዝ ትችላላችሁ። ሺፒንጉን አይታችሁ ወደዚህ ሀገር ይመጣል አይመጣም የሚለውን አይታችሁ እንደገና ደግሞ የምትከፍሉት የታክስ መጠን ግምቱ ምን ያህል ሊሆን ይችላል የሚለውን አይታችሁ። ሌላኛው ደግሞ ወደ አሊባባ ስንመጣ አሊባባ ላይ ብዙ ጊዜ ብዛት ለሚገዙ ሰዎች ነው። ያ ማለት በልክ ኦርደር ነው የሚቀበሉት። አንድ እቃ እንኳን ብትመርጡ ካያችሁ የዚህን እቃ 600 1000 የሚል ነገር አለው። ሶ አንድ እቃ ሊልኩላችሁ የሚችሉት እንደ ሳምፕል ነው። ቢላክም ራሱ ለእናንተ አክሳሪ ነው የሚሆነው ለንግድ እስካልተጠቀማችሁ ድረስ። ምክንያቱም አንድ እቃ ስታስልኩ የምትከፍሏቸው የምትገቧቸው አግሪመንቶች ብዙ ፕሮሰስ ስላለው ሺፒንጉ፣ ታክሱ፣ ምኑ የሚወስደው ጊዜ ትንሽ ይከብዳል። ስለዚህ ነጋዴ የሆነ ብዙ ፕሮሰሶችን ያለፈ ሰው ሪኮመንድ ይደረጋል ማለት ነው። ከዛ በተረፈ ደግሞ ወደ አማዞን ስንመጣ እዛም ላይ ከአንድ እቃ ጀምራችሁ ማዘዝ ትችላላችሁ። ችግሩ ግን ምንድነው? ሺፒንግ ኮስት አለው። ያ ብዙም አመቺ አይሆንም ለኛ አንድ እቃ ከዛ ከማዘዝ ይልቅ በልክ ታዞ ማምጣት የተሻለ ይሆናል ማለት ነው። ሺን ላይ ስንመጣ ደግሞ ምን አለ? እዛም ከአንድ እቃ ጀምራችሁ ማዘዝ ትችላላችሁ። ግን ብዛት ብታዙ አድቫንቴጁ ፍሪ ሺፒንግ አለ። ከዛ ወደዚህ ሲመጣ ወደ ኢትዮጵያ ሲመጣ ብዙ ጊዜ ከውጭ ሀገር የሚመጡ እቃዎች ወደ ኢትዮጵያ ሲሆኑ አስቸጋሪ የሚሆኑት የሺፒንግ ክፍያቸው ነው ማለት ነው። ታክሱን እንኳን እንተባውና ስለዚህ አንድ እቃ ከ200 ነው ከሁለት የምታዙ ከሆነ ፍሪ ሺፒንግ አላችሁ ይላል። ገብታችሁ ማየት ትችላላችሁ። ሶ ያ አድቫንቴጅ ይሆንላችኋል። አትሊስት ሺፒንጉን ፍሪ ነው። ሌላ ኤክስፔንሳችሁን ደግሞ እንድትዘገጃጁ ያደርጋል ማለት ነው። ሶ ከነዚህ ሁላ እኔ ሪኮመንድ የማደርገው አንድ እቃ ማዘዝ ስትፈልጉ አሊኤክስፕረስን መጠቀም። ብዛት ለንግድ ለቢዝነስ የምትፈልጉቸው እቃዎች ካሉ ደግሞ በጣም የተሻሉና አሪፍ የሚባሉ እቃዎችን ደግሞ ልታገኙበት ስለምትችሉ ሺንንና አማዞንን ሪኮመንድ አደርጋለሁ። አሊባባ ላይ ደግሞ በደንብ ንግድ ውስጥ አለሁኝ አቅሙ አለኝ የሚል ሰው ደግሞ ብዛት ማግኘት ስለሚችል በዳይሬክት ከፋክተሪ ኦነሮቹ ጋር የምትገናኙባቸው ሚንሶችም ስለሚኖሩ እሱን ተጠቅማችሁ መገበያየት ትችላላችሁ። ጥያቄ ካለ ያልተመለሰ ኮሜንት ላይ አስቀምጡልኝ።